ምዕራፍ 33 አና ከኮሎራዶ ወደ ሬዲዮ ፕሮግራማችን በመደወል አንድ ጥያቄ አቀረበች። እንዲህ በማለት ከጥቂት ሳምንታት በፊት አንድ ሰባኪ በሬዲዮ ሲያስተምር አማኞች በሰማይ ቤት የሚቆጩባቸው ነገሮች ይኖራሉ ሲል ሰማሁ። ንግግሯን በመቀጠል እንዲህ ስትል አብራራች። መጽሐፍ ቅዱስ ሁላችንም እኩል ሽልማት እንደማናገኝ ያስተምራል። ስለዚህም አንዳንዶቻችን ቁጭት ይኖረናል ብሎ ተናገረ። ከዚያም ነገሩ ወደ ግል ሕይወቷ ተሻገረ። እኔ ቀድሞውኑ ልላቀቀው እየሞከርኩ ያለሁት እንዲህ ያለ በሕግጋት ላይ የተመሰረተ የክርስትና ዳራ አለብኝ። እናም እንዲህ ብዬ አሰብኩ፣ እንዴት እንዲህ ሊሆን ይችላል? ይሄማ ልተወው እየታገልኩ ያለሁትን በሥራ ውጤት የመጨነቅ ስሜት መልሶ ይቀሰቅስብኛል። አና ነገሩ ሰላም ቢነሳሽ ምንም አይገርመኝም አልኳት። ውሸት የሚያደርግብሽ ይህንኑ ነውና ውሸት ሰላምሽን ያናውጠዋል፣ ይረብሻል፣ እንዲሁም ሰላምሽን ይዘርፋል። ኢየሱስ የመጣው በእርሱ ውስጥ እረፍትን ሊሰጠን እንደሆነ ተናግሯል። ቀንበሩ ልዝብ፣ ሸክሙ ቀሊል እንደሆነ ለነፍሳችንም እረፍት እንደምናገኝ ተናግሯል። ንግግሬን እንዲህ በማለት ቀጠልኩ። ነገሩ እንዲህ ያለ አይነት መልእክት እየተጋተትሽ ያለሽ ይመስለኛል። ኢየሱስ ለደህንነትሽ ድንቅ ነው። ነገር ግን በሰማይ ቤት ተስፋ እንደምትቆርጪ አስበሽ እስከ ሞት ድረስ ልትፈሪ ይገባሻል። ምናልባት በቂ ሀብት ወይም ምርኮ አታገኝ ይሆናል፣ ወይም መኖሪያ ቤትሽ በቂ ስፋት ላይኖረው ይችላል፣ አሊያም ጌጣጌጦችሽ ላያረኩሽ ይችላሉ። በቂ አክሊል ወይም በቪላ ቤትሽ ውስጥ በቂ ካሬ ሜትር ላታገኝ ትችላለሽ። ከዚያም ብዙ ሽልማት ባገኙት የተሻሉ ክርስቲያኖች ላይ በቅናት ትመለከች ይሆናል። እኛ አማኞች ከኃጢአታችን ፍርድ ነፃ ብንሆንም በሰራናቸው በጎ ሥራዎች ብዛት ልክ ሽልማት መቀበል አንጠብቅም ወይ? አንዳንዶቻችን በአእምሯችን የምንስለው ስዕል የሚመስለው እግዚአብሔር በሰማያዊ ቤተ መንግሥታችን ያለውን ስፋት ወይም ካሬ እንደሚጨምርልን፣ ወይም በራሳችን ላይ የምንደረድራቸው ተጨማሪ አክሊሎች ወይም በአንገታችን የምናንጠለጥላቸው ጌጣጌጦች እንደምናገኝ ነው። በእርግጥ መጽሐፍ ቅዱስ የሚያስተምረው ይህን ነው? በየትኛውም የአዲስ ኪዳን መልእክታት ውስጥ ሽልማቶች በብዙ ቁጥር የሚል ቃል አናገኝም። ይልቁንም ለሁሉም አማኞች የሚሆን አንድ ሽልማት ወይም በለጠላ ቁጥር እንዳለ እናያለን። በወይን አትክልት ስፍራው ሰራተኞች ምሳሌ ማቴዎስ 20 ላይ ባለቤቱ በእርሻው ውስጥ እንዲሰሩ ሰዎችን ይቀጥራል። ለእያንዳንዱ ሰራተኛ 1 ዲናር እንደሚሰጥ ያውጃል። ከዚያም ከ3 ሰዓት በኋላ ሌሎች ሰራተኞችን ይቀጥራል። በ6 እና በ9 ሰዓትም ተጨማሪ ሰራተኞችን ይቀጥራል። በመጨረሻም በ11ኛው ሰዓት ገና ተጨማሪ ሰራተኞችን ይቀጥራል። የሚያስቀው ነገር ጥቂት ሰዓታት ብቻ የሰሩ ሰራተኞች ደሞዛቸውን ለመቀበል በሰልፉ መጀመሪያ ላይ ተሽቀዳደሙ። እንደተገባላቸውም 1 ዲናር ተከፈላቸው። በሰልፉ መጨረሻ ላይ የነበሩትና ረጅም ሰዓት የሰሩት ደግሞ እኛማ ትልቅ ክፍያ እናፍሳለን ብለው ሳያስቡ አልቀሩም። ግን ሁሉም ተመሳሳይ ክፍያ አግኝተዋል። ከዚያም ሰራተኞቹ እንዲህ ብለው ጮኹ፣ ይህ ፍትሐዊ አይደለም፣ እኛ ቀንን ሙሉ ስንሰራ ውለናል። ባለቤቱ ግን እንዲህ ሲል መለሰ፣ በገንዘቤ የወደድኩትን የማድረግ መብት የለኝምን? ቁጥር 15 ላይ እንደሚታየው እግዚአብሔር ለሁሉም እኩል ዕድል የሚሰጥ ቀጣሪ ነው። ጸጋውም ቢሆን በሰማይ ደጃፍ ላይ አይቆምም። ክርስቶስን ማወቅ። ሁላችንም እኩል የምንከፈል ከሆነ ያ ሽልማት ምን ሊመስል ይችላል? ጳውሎስ ክርስቶስን ከማወቅ ጋር ሲነጻጸር ሌላው ነገር ሁሉ ጉድፍ ወይም ቆሻሻ እንደሆነ ይነግረናል። ፊልጵስዩስ 3 ቁጥር 8 ታላቁ ሽልማታችን ኢየሱስን ማወቅ ቢሆንስ? ደግሞስ ያ ሽልማት የሚጀምረው አሁኑኑ ቢሆንስ? ከዚህ በላይ ስለ እርሱ ሁሉን ነገር ያጣሁበትን ክርስቶስ ኢየሱስን ጌታዬን ከማወቄ እጅግ የላቀ ዋጋ ስላለው ሁሉን እንደ ጉዳት እቆጥራለሁ። ክርስቶስን አገኝ ዘንድ እንደ ቆሻሻ ቆጥራቸዋለሁ። ይህም ከሕግ የሆነ የራሴ ጽድቅ ሳይሆን በክርስቶስ በማመን ነው። እርሱም በእምነት ከእግዚአብሔር የሆነ ጽድቅ ነው። ፊልጵስዩስ 3 ከቁጥር 8 እስከ 9። ክርስቶስን ከማወቅ ጋር የሚነጻጸር ሌላ ምን ነገር አለ? ምንም። ታዲያ እግዚአብሔር ከእርሱ ወይም ከክርስቶስ ጋር ምንም ግንኙነት የሌላቸውን ሽልማቶች ያድለናል ብለን እንዴት እናምናለን?
የርስት ብድራት። ሽልማት ወይም አክሊል የሚለው ቃል በአዲስ ኪዳን ውስጥ በነጠላ ቁጥር ብቻ የተጠቀሰበት የራሱ የሆነ ምክንያት አለው። እኛ የምንቀበለው ሽልማት የእግዚአብሔር ልጆች እንደመሆናችን መጠን የምናገኘው ርስት ነው። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና። ቆላስይስ 3 ከቁጥር 23 እስከ 24። የርስትን ብድራት ወይም ሽልማት ከጌታ እንድትቀበሉ ታውቃላችሁና። ከዚህ በላይ ምን ግልጽ ሊሆን ይችላል? ሽልማታችን ርስታችን ነው፣ ርስታችንም ሽልማታችን ነው። ሰዎች ሁልጊዜ በሰማይ ሽልማቶችን ስለመሰብሰብ ያወራሉ። ሆኖም ግን ርስቱ ከሰው ሰው ይለያያል ብለው የሚያስቡ አይመስልም። እዚህ ጋር ግን ርስታችንና ሽልማታችን አንድና ያው መሆናቸውን እናያለን። ከዚህም በተጨማሪም ጴጥሮስ ርስታችን የማይጠፋ ወይም ርኩሰት የሌለበትና የማያልፍ መሆኑን ያውጃል። ምክንያቱም በሰማይ ተጠብቆላችኋልና ስለሚል አንደኛ ጴጥሮስ 1 ከቁጥር 4 እስከ 5። እንደሚታየው በርስታችንም ሆነ በሽልማታችን ላይ ስለሚደርስ ማንኛውም ነገር መጨነቅ አይጠበቅብንም። አክሊሎች። ስለ አክሊሎችስ መጽሐፍ ቅዱስ አማኞች በመንግሥተ ሰማያት አክሊሎችን እንደሚያገኙ አይናገርምን? አዎ፣ በራእይ መጽሐፍ ውስጥ በዮሐንስ ራእይ ላይ አክሊል የደፉ 24 ሽማግሌዎች ይታያሉ። እነሱም አክሊሎቻቸውን እንደ ፍሪስቢ በኢየሱስ እግር ስር ይወረውሯቸዋል። ነገሩ ሁሉ ስለ እርሱ ብቻ መሆኑን ያውጃሉ። 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴም ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል ራእይ 4 ከቁጥር 10 እስከ 11። በሌሎች የአዲስ ኪዳን ክፍሎችም አክሊሎችን እናያለን። ጴጥሮስ ስለ ክብር አክሊል ይናገራል። አንደኛ ጴጥሮስ 5 ቁጥር 4። ጳውሎስ ስለ ጽድቅ አክሊል ያወራል። ሁለተኛ ጢሞቴዎስ 4 ቁጥር 8። ያዕቆብ ደግሞ የሕይወት አክሊል ይለዋል። ያዕቆብ 1 ቁጥር 12። ታዲያ ጌታ ካልሆነ ክብራችን ማን ነው? ኢየሱስ ካልሆነ ጽድቃችን ማን ነው? ክርስቶስ ካልሆነስ ሕይወታችን ማን ነው? እነዚህ የክብር አክሊል፣ የጽድቅ አክሊልና የሕይወት አክሊል ተብለው የተጠቀሱት አሁንም ሆነ ለዘላለም በኢየሱስ ያለንን አዲስ ሕይወት የሚያመላክቱ ናቸው። እርሱ ክብራችን ነው፣ እርሱ ጽድቃችን ነው፣ እርሱ ሕይወታችን ነው። ውድ ሀብት ወይም መዝገብ ይከማች። በገነት የስጦታ ሱቅ ውስጥ ሊመለሱ የሚችሉ የምስክር ወረቀቶችን እየሰበሰብን አይደለም። ታዲያ ኢየሱስ ለራሳችሁ በሰማይ መዝገብ አከማቹ ሲል ምን ማለቱ ነበር? ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ፣ መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና ይላል ማቴዎስ 6 ከቁጥር 20 እስከ 21። አስታውስ፣ መዝገብ ሽልማት አይደለም። መዝገቦች የሚገኙ እንጂ በድካም የሚገባቸው አይደሉም። ኢየሱስ አድማጮቹን እየተገዳደረ የነበረው ከምድራዊ አመለካከት ይልቅ ሰማያዊ አመለካከትን እንዲላበሱ ነበር። ትኩረታቸውን የጊዜን ፈተና በሚያልፉና በዘላለም ሕይወት በሚከበር ነገር ላይ እንዲያደርጉ እየጠራቸው ነበር። አሁን ግን ይህንን ማስታወስ አለብን። ያኔ የነበሩት አድማጮች ያለ መንፈስ ቅዱስ እርዳታ ወደዚያ ደረጃ ከፍ ብለው ይህንን አመለካከት ሊያገኙ አይችሉም ነበር። እኛ ግን ዛሬ የክርስቶስ ልብ ወይም ሐሳብ ስላለን ይህንን ማድረግ እንችላለን። አንደኛ ቆሮንቶስ 2 ከቁጥር 16